ማንበብ አርብ ከሰዓት በኋላ የምናነብበት ቀን ነው። ለምሳሌ ሰነፍ ተማሪ እንኳን አርብ ከሰዓት በኋላ አይቀርም ኪነጥበብ ስለሆነ ኪነጥበብ ሁሉንም የሚያሳትፈውና በርካታ የኢትዮጵያ የቆዩ ጸሐፍትን ያወቅኩት ገና 16 15 ዓመት ከመሙላቱ በፊት ንባብን ወደድኩኝ። አሁን ከ40 ዓመት በላይ አንብቤያለሁ። በማንኛውም ጉዳይ ላይ አውራ ብባል ማውራት እችላለሁ። እንዳወራ ያደረገኝ በማንኛውም ጉዳይ ላይ በተወሰነ ደረጃ አንብቤያለሁ። ስለዚህም የሚገባኝን ነገር የማይገባኝን ነገር ለመጠየቅ የገባኝን ለማብራራት ዕውቀቴን ለማካፈል ትጉ ያደረጉኝ የመጀመሪያ ደረጃ መምህራኖች ናቸው። እነሱ ባይኖሩ ኖሮ ሁለተኛ ደረጃ ብዙ አልጨመረልኝም። ምክንያቱም ጎርምሼ ነበር። ጎረምሳ ደግሞ ሲሆን ልበድፍን ይኮናል። አውቀዋለሁ ያን የዛን ጊዜ እብደት፣ እንደውም ጉርምስና ግማሽ እብደትም ነው። ያንን አልፌ ነው እዚህ የደረስኩትና ልጆቻችሁን የምታገኟቸውን ልጆች እናንተ አቅም በፈቀደ መጠን በጥቂቱ የማንበብ ባህል አዳሩ። ጠዋት ስትነሱ በምታምኑት ሃይማኖት በቁርአን በእስልምናም ሊሆን ይችላል በክርስትናም ሊሆን ይችላል አንድ ምዕራፍ ታነባላችሁ። በሌሎች ርዕሰ ጉዳዮች ላይ ደግሞ ትንሽ አንብባችሁ ክላስ ውስጥ የምታስተምሩትን ከመጀመራችሁ ዛሬ ያነበብኩትን ልንገራችሁ ብላችሁ የልጆቹን ፍላጎት ኮርኩሩት። ልጆቹ ሰብኮንሸሳቸው ሪከርድ አድርጎ ስለሚይዘው ወደ ገሃዱ ዓለም ሲመጡ አንድ ቀን ከዛ መጽሐፍ ጋር ይገናኛሉ፣ ሰው ይሆናሉ። አሁን ከሚገባው በላይ የማሰው ሳይሆን ራሱን መሆን የሚችል ሰው መፍጠር አለብን ብዬ ስለማስብ ነው። አሁን የሚቀጥለው ላይ ተሰጥኦ ላይ ነው የማወራው። ልጆች ተሰጥኦአቸው እንዴት ነው ማግኘት ያለባቸው ብዬ ጠይቃለሁ። በዛ አብረን እንፈልጋለን። ስለዚህም እናንተ ቢያንስ በቀን 15 ደቂቃ ጠዋት ስትነሱ አንድ ነገር አንብቡ፣ ውስጣችሁ ይዋሃድ። ገብታችሁ ክላስ ከመጀመራችሁ በፊት ለተማሪዎቹ 5 ደቂቃ ዛሬ ያነበብኩትን ልንገራችሁ በሉና አስገርሟቸው። ከዛ ወደ ክላሱ ሂዱ። ኢቭን ክላሱን በጣም በትልቅ ስሜትና ፍላጎት ነው የሚከታተሏቸው። ምንም ጥርጥር የለም እናንተ ሳታልፉ እነዛ ልጆች ትልልቅ ሰዎች ሆኖ ታያዋቸዋላችሁ። ይሄ ነው የኔ መልእክት። አመሰግናለሁ።